ቢጠጣም ቢያመሽም ቢያድርም ቢሰክርም ቢናገርም ቢደባደብም እንደፈለገ ቢሆን ንብረት ቢደብቅም አድሮ ቢመጣም ወልዶ ቢመጣም ማቅጦ ቢመጣም ባል ነው። እንደ ባል ማክበር አለብሽ። እኛ እኮ ባለውቻችን ሌሊቱ ጠጥተው ሌሊቱ ሙሉ ትውከትንት ሲሉ ይሄንን ስንጠራርግ አድረን ነው እዚህ የደረስ ነው። ባል ነው። ባልነቱ መከበር አለበት። ንብረት ቢደብቅም ቢሳደብም ቢቆጣም እንደፈለገ ቢሆንም ቢማግጥም ባል ነው። በባልነቱ መከበር አለበት ብሎ የሚያስተምሩ ሰዎች አሉ። ምኑ ጋር ነው ታዲያ ባልም የሆነው? ምኑ ጋር ነው ታዲያ አባትም የሆነው? ምኑ ጋር ነው ታዲያ ራስም የሆነው? ምኑ ጋር ነው ታዲያ መሪም የሆነው? መሪ የመሪ ካራክተር ቢኖረው አይሳሳተም። ሰው ሊሳሳት ይችላል። የመሪ ካራክተር ሲኖረው፣ የአባት ካራክተር፣ የባል ካራክተር ሲኖረው ተፈጥሮዋ እሱን እንድታከብረው ታስገድዳታለች። እንዲከበር ታስገድዳለች። ምክንያቱም የሚከበሩ ሰዎችን አለማክበር በታሪክ ነው የማይቻለው። የሚጠጣን የሚቅምም የሚያጨስን አድሮ የሚመጣን የሚማግጥን ራሱን የማይገዛውን እንደፈለገ የሚጮኸውን እንደፈለገ የሚሆነውን እንዴት ውስጥ እሺ ብሎ ታከብረዋል? በዛው መጠን ደግሞ የምትሳደብን የምትናገርን ውስጧ ቅንነት የሌለውን ጨዋነት የሌለውን መልካምነት የሌለውን ታማኝነት የሌለውን ውሸታሟን ሴት እንዴት አድርገን ልትወድ የምትችለው? ሴት ልጅ ልትወዳት ከምትችልበት ነገር አንዷ ታማኝነቷ ነው፣ ቅንነቷ ነው፣ የዋህነቷ ነው፣ ምንም አለማወቋ ነው። ከዚህ ከተቃራኒ ከሆነች እንዴት ነው ልትወዳት የምትችለው? ተፈጥሮ እሺ ይላል? አንተ የሚሰርቅህን ሰው የሚሰድብህን ሰው የሚንቅህን ሰው መልሰ እንደዛ ልታደርግበት ትወዳለህ እንጂ መልሰ ያን ሰው በፍቅር ለመሳብ አትችልም፣ ሰው ነህና። ስለዚህ እኔ በተቃራኒ መንገድ መከበርና መወደድ የምትፈልጉ ሰዎች ካላችሁ ይሄ ከተፈጥሮ እየወጣ ነው። መወደድ ከፈለክ ስነ ስርዓት ይዘ አለባበስህን፣ አካሄድን፣ አነጋገርን ብዙ ነገርን አስተካክለ እንደ መሪ ራስን ገዝተ ማድረግ የሚገባህን አድርገህ ትከበራለህ። ማድረግ የሚገባሽን አድርገሽ እንደ ሚስት ትከበሪያለሽ። ከዛ ውጪ ግን ባለቤትሽን በንቀት አይን እያየሽ እየተሳደብሽ ሞያ ሳይኖር የሆነ ነገር ሳይኖር በዛ ነገርሽ በዛ ምላስ እንዴት ነው እንደ ባህል እንዲያከብርሽ ሊወድሽ የሚችለውና ሴቶች ራሳችሁ ላይ መስራት ከፈለጋችሁ፣ ወንዶች ራሳችሁ ላይ መስራት ከፈለጋችሁ ይሄ የሚያስንቅ እንጂ የሚያስከብር አይደለምና ተወዳጅ ሆኜ መኖር እፈልጋለሁ፣ በጣም ስነ ስርዓት ያለው ሰው ሆኜ ወድጄም ተወድጄም መኖር እፈልጋለሁ ምትሉ ካላችሁ ይሄ ትክክለኛ ጊዜ ነው። ስለ ትዳራችሁ በመማከር አሊያም ስልጠና በመውሰድ ቤታችሁን ሰላም ህይወታችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።